ሶስት ባንድ የተባለ የበርበሬ መደለያ የገብስ መፈተጊያና የሽንኩርት መፍጫ ማሽን ነው ይዤላችሁ የመጣሁት። ሶስቱንም በአንድ ማሽን ትሰራላችሁ። ገብሱን እንደምታዩት ጽድት አድርጎ ይፈትጋል። እንዲሁም ደግሞ ሽንኩርቱን በሰከንዶች ውስጥም ሽክ አድርጎ ይፈጭላችኋል። በርበሬንም ይደልዛል። ዋጋውንና ዝርዝር መረጃውን ማወቅ ከፈለጋችሁ ባዮ ላይ በሚገኘው የቴሌግራም ሊንክ ገብታችሁ መመልከት የምትችሉ ሲሆን ከዚህ በተጨማሪ ፎይታ ማርኬቲንግ አዋጭ የሆኑ የፈሳሽ ሳሙና ማምረት ቢዝነሶችን ከነስልጠናው ከነጥሬቃው እንዲሁም ደግሞ ዘይትን ማምረትና ማከፋፈል በወር ከ300 እስከ 400 ብር ድረስ የተጣራ ትርፍ ሊያስገኙ የሚችሉ አዋጭ ቢዝነሶችን ያቀርብላችኋል። እፎይታን ፎሎ ስታደርጉ በየቀኑ አዋጭ ቢዝነስ ይደርሳችኋል። እንዲሁም ደግሞ እፎይታ ላይ የሚገኘው ባዮ ላይ የሚገኘው ቴሌግራም ሊንክ ላይ ገብታችሁ ስትመለከቱ የእያንዳንዱ ማሽን ዝርዝር መረጃ፣ ጥሬ ዕቃ ዋጋ፣ የሚያስፈልጋችሁ ካፒታል፣ ቦታ በሙሉ መረጃዎችን ታገኛላችሁ ማለት ነው። ከዚህ በተጨማሪ አዮዳይዝድ የሆነ ጨውን ፈጭቶ አሽጎ ማከፋፈል በወር ከፍተኛ የሆነ ትርፍ የሚያስገኝ ሲሆን አዮዳይዝድ የሆነውን ጨው ፈጭታችሁ በዚህ መልኩ አሽጋችሁ በማከፋፈል በወር ከ300 እና ከ400 ብር በላይ የተጣራ ትርፍ ማግኘት ትችላላችሁ። ከዚህ በተጨማሪ ደግሞ ጧፍን በማምረትና በማከፋፈል ለተለያዩ ገዳማት ማለት ነው በብዛት 20 ሺህ 30 ሺህ 40 ሺህ ጧፎችን ወስዶ ማከፋፈል የሚፈልግ በርካታ ገዢዎች ስላሉ ጧፉን እያመረታችሁ ሚሊዮነር መሆን ትችላላችሁ። ሻማዎችን በቤት ውስጥ እንደዚሁ እያመረታችሁ ሀብታም መሆን ትችላላችሁ። ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። መልካም